በህይወት ውስጥ ያሉ ችግሮች እና ትግሎች ሁሉ አሁኑኑ በአንድ ጊዜ ማስወገድ ብትችል ታደርገዋለህ? መልስ አዎ ከመሆኑ በፊት ይህን አጭር ታሪክ በጥንቃቄ ስማ። አንድ ሰው ቢራቢሮዋ ከእንቁላል ለመውጣት ስትታገል አየ። ቢራቢሮዋ እጅግ ትታገል ነበር። በጠባቡ ቀዳዳ በኩል ለማለፍ ደጋግማ ገፋች። ሰውየውም አዘነላትና እኔ ልረዳት ይገባል ብሎ አሰበ። ስለዚህ በጥንቃቄ የእንቁላሉን ቀዳዳ በማስፋት ከፈተው። ቢራቢሮዋ ያለምንም ትግል በቀላሉ ወጣች። ነገር ግን አንድ ነገር የተበላሸ ነበር። ቢራቢሮዋ መብረር አልቻለችም። ሰውየው ምክንያቱ አልገባውም። እሱ የረዳት መስሎት ነበር። ነገር ግን ቢራቢሮዋ የመብረር ኃይሏን የምታገኘው ከእንቁላሏ ውስጥ ለመውጣት በምታደርገው ትግል ነበር። ያ ትግል ከእንቁላሏ ውስጥ ለመውጣት የምታደርገው ትግል የቢራቢሮዋ የጉዞ አካል እንደነበረ አላወቀም ነበር። እና ቢራቢሮዋ ለማምለጥ ስትታገል በክንፎቿ ውስጥ የሚያስፈልጋትን ጥንካሬ እየገነባች ሄደች። ያ ትግል ባይኖር ኑሮ ለመብረር የሚያስፈልጋት ጥንካሬ አታገኝም ነበር። እና ከዚህ ምንድነው የምንማረው? በችግሮቻችንና በውድቀቶቻችን ውስጥ የምናገኘው ነገር የመጨረሻው ስኬት ብቻ አይደለም። ከውጫዊ ስኬት በላይ የሆነ እጅግ ብዙ ነገሮችን እንገነባለን። ቶሎ የመጠገንና የማገገም ጥንካሬ። ውድቀት ሲያጋጥመን ወድቀን አንቀርም። ከወደቅንበት በፍጥነት መነሳትን እንማርበታለን። የማጣትና የማግኘት ጥበብ። አንድ ነገር ብናጣ እንኳን እንዴት መልሰን እንደምናገኝ እናውቃለን። ውስጣዊ ብስለት። ውጫዊ ስኬት ብቻ ሳይሆን የማይወዛወዝ ጠንካራ ማንነት በውስጣችን ይቀረጻል። ስለዚህ ዛሬ የሚገጥሙ ችግሮች ለምትመኘው ነገ እያዘጋጁ ነው። በሂደቱ ውስጥ ትልቅ ጥበብን እየገነባህ ነው። ሂደቱን አትፍራ። ያለው ጫና ይበልጥ እያጠነከረህና እየገነባህ ነው።